ኦሪት ዘፍጥረት ምዕራፍ 3 እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድነው አላት። ሴቲቱም ለእባቡ አለችው በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም እንደምትሆኑ መልካምና ክፉ እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ላይን ለማየት የሚያስጎመጅ መልካም እንደሚያሳውቅ ባየች ጊዜ ከፍሬው ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም አይኖች ተከፈቱ፣ እነርሱም ራቆታቸውን እንደሆኑ አወቁ፣ አፈሩ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምጽ በገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ አዳም ወዴት ነህ አለው። አዳምም አለ በገነት ስትመላለስ ድምጽህን ሰማሁ፣ ራቆቴንም ስለሆንኩ ፈራሁ ተሸሸኩም። እግዚአብሔርም አለው ራቆትህን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝኩህ ዛፍ በውኑ በላህን? አዳምም አለ ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት። ሴቲቱም አለች እባብ አሳተችኝና በላሁ። እግዚአብሔር አምላክም እባቡን አለው ይህን ስላደረግ ከእንስሳት ሁሉ ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ሁን፣ በደረትህና በሆድህም ትሄዳለህ፣ በሕይወት ዘመንህም ሁሉ አፈርን ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትነድፋለህ። ለሴቲቱም እግዚአብሔር አላት ጭንቀትሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ፣ ከወለድሽም በኋላ ፍቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። እግዚአብሔርም አዳምን አለው የሚስትህን ቃል ሰምተሃልና ከእርሱም እንዳትበላ ካዘዝሁህ ከዚያም ዛፍ በልተሃልና ምድር በስራህ የተረገመች ትሁን፣ በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ፣ እሾህና አሜከላም ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ መጣህበት መሬት ስትመለስ ድረስ በፊትህ ወዝ እንጀራህን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣላት፣ የሔዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉውን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ስለዚህ የተገኘባትን መሬት ያርስ ዘንድ እግዚአብሔር አምላክ ደስታ ከሚገኝባት ገነት አስወጣው። አዳምንም አስወጣው፣ ደስታ በሚገኝባት በገነት አንጻር አኖረው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ የምትገለባበጥ የነበልባል ሰይፍን በእጃቸው የያዙ ኪሩቤልን አዘዛቸው።